እኔና አመት በዓል ሰዎች ስሜት አልባ ነሽ ይሉኛል። እኔ ግን አይገባኝም ወይም አያገባኝም። ይኸውላችሁ ከልጅነቴ ጀምሮ በዓል በመጣ ቁጥር መንፈሴ በጣም ነው የሚጨነቀው። እንደ ልጅ እንኳን የበዓል ልብስ ይገዛልኝ ደስ አይለኝም። ለበዓል የሚሰጠው ዋጋ ይሄው እስካሁን ድረስ አይገባኝም። አንዳንድ ጓደኞቼ ቤተሰቦቼን ይወቅሷቸዋል። እነሱ በልጅነትሽ ጥሩ ትዝታ ስላልሰጡሽ ነው ይሉኛል። እውነታው ግን እሱ አይደለም። አንደኛ ዶሮ የሚባለው ምግብ ወይም ደግሞ ፍየል፣ በግ ለበዓል የሚሰጠው ግምትና ዋጋ መሰረተ ቢስ ይሆንብኛል። ሲቀጥል አመቱን ሙሉ ምግብ እንዳልበላ ሰው መተራመሱ በራሱ ሌላ ጭንቀት። ብቻ የኔ ምኞት ሁሌም ከቤተሰቦቼ ቤት ወጥቼ በዓልን አለማክበር የምጀምርበት ጊዜ እስኪመጣ በጣም ነበር የምጓጓው። ብቻ ጊዜው ሄዶ እኔም ላቅመ ብቻ መኖር ስደርስ ብቻዬን መኖር ጀመርኩ። የእውነት እንዴት ሰላማዊ ህይወት መሰላችሁ! ዶሮ ወይም በግ በሉት ፍየል ወይም ደግሞ የበሬ ስጋ ሲያምረኝ በዓልን አልጠብቅም። በአማራኝ ሰዓት ሁሉ ቤቴን ፏ አድርጌ ክሽን አድርጌ ሰርቼ እበላለሁ። በእርግጥ በዓላት የመገናኛ የመጠያየቂያ ናቸው ይባላል። በህይወት ዘመኔ የታዘብኩት ነገር ቢኖር ሰዎች ያለመጠያየቃቸውን ደካማ ጎናቸውን ወይም በመሃላቸው የሌለውን ፍቅር እንዳለ የሚያስመስልላቸው በዓላት ናቸው። እሱንም ሰው ምን ይነላል ብለው ይመስለኛል የሚጠያየቁት ወይም በበዓል ዘመዳሞች ተዘጋጉ እንዳይባል፣ እንዲሁም በግፍ የተሰራውን ምግብ ቶሎ እንዲያልቅላቸው አለ አይደል እንዳይበላሽ። ብቻ የሆነ የተንዛዛ ጭንቀት ጣጣ የበዛበት ትርምስ ነው ለኔ የሚሆንብኝ። በዓልን የምጠላበት ምክንያት ባይኖረኝም ስሜት አልባ የሆንኩበት ግን በምክንያት ነው። ያው በልጅነቴ ታውቃላችሁ አመቱን ሙሉ ዝር ያላሉ በሳምንት አንዴ እንኳን ደውለው ሰላም የማይሉ ሰዎች ቤተሰብ ተብለው ወይ ይመጣሉ ወይ እንሄዳለን። ከዛ ሁሉም ነገር የበዓሉ ቀን ይጀመራል፣ የበዓሉ ቀን ያልቃል። ደሞ ቲቪና ሬዲዮ በእንኳን አደረሳችሁ ድንቁር ያደርጉናል። ዘፋኙ ራሱ ሲዘፍኑ ያላተረፈበትን የበዓል ዘፈን ደጋግሞ እየከፈቱ ያሰለቹናል። እንደውም የሬዲዮ ጣቢያና የቲቪ ጣቢያዎች ለእነዚህ ብርቅዬ ዘፋኞች በዓል በመጣ ቁጥር አበል ሊታሰብላቸው ይገባል። የኢትዮጵያ አርቲስት ማህበር ይህንን እንደ አንድ አዎንታዊ አስተያየት ተቀብሎ ቢሰራበት ባይ ነኝ። ሌላው የቲቪና የሬዲዮ ጣቢያ አዘጋጆች በዓላት በመጣ ቁጥር ጭንቀታቸው የመጣ ያህል የሚበረታ ነው የሚመስለኝ። አንድ ማንን ማቅረብ አለብኝ፣ ሁለት አምሬ መታየት አለብኝ፣ ሶስተኛው ደግሞ ያረዥም ወረቀት የእንኳን አደረሳችሁ ስም ዝርዝር የያዘው። ብቻ በአጠቃላይ ልቡን ልቅ እያሉ የሚያቀርቡ ነው የሚመስለኝ። ሌላው ደግሞ በዓልን ሰበብ አድርገው ቢዝነስ የሚሰሩ ድሃርና ብላ የሚሉ አዛኝ ቅቤ አንጓቾች አሁንማ በዝቷል። ሁሉም ሰው ለበዓል ደግ ሩህሩህ ነው። ብቻ ስጠቀልለው በዓልን ጠብቀን ከምንፎጋገር የእውነት ተዋደን ተከባብረን ምድራችንን የእውነት በዓል እናድርጋት። አመሰግናለሁ። ካልታተመው ይቀጥላል።